እኔ እርጉዝዬ ጸደቀ በቃ ስምሽ እርጉዝዬ ይሁን ይኸው እያሉ ነው እንዳለው ለቁጥር ነው እያሉ ያሉት። በቃ ወሰናችሁባት በቃ ወይኔ እርጉዝዬ እርጉዝ ኔትወርክ እኮ ችክ እያለ ነው እና እንትን በሉት አረንጓዴ እስቲ ቆይ አሁን በቃ ተወስኗል እርጉዝዬ ተብሏል። እሺ ያለሽን ጊዜ በሙላኔ ላይ በቃ እርጉዝዬ ካለሻንቺ አልሐምዱሊላህ ቴንኪው። በቃ እርጉዝዬውን ካላችሁ ዝም ብላችሁ አንበሳ ልቀቁባት። እርጉዝዬውን ካላችሁ አንበሳ ልቀቁባት። ልጅ እንዳይደነግጥ የአንበሳን ድምፅ እየሰማ ነው ማደግ ያለበት። በቃ ወሰናችሁ እርጉዝዬ ልትይው ደስ ይላል እኮ ግን አልነበረኝም። እርጉዝዬም ግን ያው አፈርኩ አልነበረኝም። የኔ ቁንዝር እናንተን የሚያስደስታችሁ ከሆነ ምን በሉ ችግር የለብኝም። የኔ ቁንዝር ተሳካላችሁ። እንግዲህ የእናንተ ጸሎት ነው የእናንተ የኤአይ ውጤት ነው መሰለኝ። ይኸው እኔ እኮ ነክቻት አይደለም በኤአይ ነፋችኋት ወዷን አባክ ደፋር ይጂ ራስሽ ወስላታ ታፍሪያት። እኔ ምን ሆኜ ነው አይናውጥ የሆንኩት ነው ያልገባኝ። ምንድን ነው የሚያሳፍርሽ? አፍሬ አይደለም እና ወስላታ ብለሽ ተደበቅሽ። ገርማዬ ነው አልነካዋትም ምናምን ስትል መቼም እንግዲህ ቀላውጭ አይደለም ከሌላ በኤአይ ነው ያልኩት እኮ ነው። አረ ስሚኝ እስቲ ቅድሚያ የኔ ቁንዝር እርጉዝዬ ቁንዝር ይቀርታል ላይ ብላይ ልትክደኝ ነው እንዴ? ያው ምስክር ናችሁ። አታስቡ እርጉዝዬ ካለሽ አንቺ ለኔ እርጉዝዬ ኦብሴነት እርጉዝዬ የስ የኔ እርጉዝ ቆንጆ እርጉዝ አሉኝ። ቆንጆ አይ እናንተ ትፈልጊያለሽ ግን ይሄን ያክል ነው የኔ ልጅ የምትፈልጉት ማለት ነው። እድለኛ ነው በጣም ወንድም ሆነ ሴት እግዚአብሔር ነው ማለት ነው። በጣም እድለኛ ነው። እድለኛ እሺ አንተ ሴት ብለሃል ግን ወንድ እንዳይሆን በጣም እንትን ብለሃል። እርጉዝዬ የስ የኔ ቁንዝር ያ ሻወሪ ያፕ አም ጉድ። እንዴት ነው ሆድሽ ላይ ያለው ስሜት? ሆዴ ላይ ያለው ስሜት አንተ ገና እኮ ነው። ሁለት ነው ደግሞ ልጁ አሉ እንግዲህ እኔ አይደለሁም እነ ናቲ ነው ያሉት። ፍጹም መንታ ማለት ግን ፈልጋችሁት ነው? እኔ መንታ ቢሆን ኧረ በስመ አብ በጣም ከባድ ነው። እኔ ከብደኛል ቁጭ ብዬ ነው ማለት ሰው ብላይ ሞት ኩበት ነገር እንዴ ምን ነው ይከብዳል እኮ በጣም መንታ እኮ በጣም አሁን ለኔ አይከብደኝም። ኧረ አይከብድም። እኔ እናት አንቺ ብቻ ቆፍጠን በይ እንጂ አሁን ነው የገባችሁ መሰለኝ። እሺ